እስኪያጨብጭቡላቸው። ከእነሱ ጋር በተለየ ሁኔታ ምስራቅ ሐረርጌ እንዳሉ ተወዳዳሪዎችን በማስመዝገብ ከዳኝነቱ እንዲሁም ደግሞ ከሲኒየር ዳኛ ቢኒያም በመቀጠል ትልቁን የኃላፊነት አስተዋጽኦ በመወጣት የጄኬኤስ የዳኝነትን ተግባር ከፍ ያደረገው ኤፍሬም ብርሃኑ በዳኞች ስም የወርቅ ሜዳሊያ እንዲሸለም ምሳሌ የተሰጠው ስለሆነ ወደ መሸለሚያው ስፍራ እንድትመጣ እንጠይቃለን። ኤፍሬም ብርሃኑ ይገባል። ዳኞች የዚህ ስፖርት መሰረቶች ናቸው። እንደዚህ አይነት ዳኛ ደግሞ ከማስተዳደር ጀምሮ ዳኝነትን በአግባቡ በመምራት በፍቅር እዚህ ማድረስ የቻለ ስለሆነ በተጨማሪ ምስራቅ ሐረርጌን ከአሰልጣኞች በተሻለ ሁኔታ በመምራት የጄኬኤስ ልዩ አባል ደጋፊ እንዲሆኑ በማድረግ ከፍተኛ ቁጥር ያላቸውን ተወዳዳሪዎች በማስመዝገብ ደከመኝ ሰለቸኝ ሳይል ለዚህ ያበቃ ነውና እባካችሁ ለመጨረሻ ጊዜ ወጣት ድጋፍ እየጠሩ የሚያበስሯችሁ ፕሬዝዳንታችን አቶ ሰለሞን ናቸው። እሳቸው እየጠሩ ያበስሯቸዋል። የመጨረሻው ጊዜ ግን ደግሞ የመጀመሪያው ለአምስተኛው ሁላችሁም በሰላም በጤና እንድትደርሱ ምርቃታችንን እንሰጣለን። ይህንን የዋንጫ ስነ ስርዓት የሚያከናውኑልን ወይም ደግሞ የሚሰጡልን የኢትዮጵያ ካራቴ ፌዴሬሽን ምክትል ፕሬዝዳንት በመሆን ለረጅም ጊዜ በአማራ ክልል ውክልና ኢትዮጵያን በማገልገል በተለይ ደግሞ ጄኬኤስ እዚህ ደረጃ እንዲደርስ ምስክርነት ከመስጠት ጀምሮ ልዩ ድጋፍ በማድረግ ለዛሬው ዕለት ያበቁት አቶ ወርቅነህ ናቸው። አቶ ወርቅነህን ወደ መድረክ ጋብዛለሁ። እባካችሁ ሞቅ ያለ ድጋፍ እንድትሰጡ እንጠይቃለን። አቶ ወርቅነህ የጄኬኤስ ማገር ናቸው። የጄኬኤስ ታላቅ ሰው አቶ ወርቅነህ ከልብ እናመሰግናለን። በአጠቃላይ የካታ ካታጎሪዎች አሸናፊ ማለት ነው። በሴት ካታ አጠቃላይ አሸናፊ ሻምፒዮን የባሌ ጊኒ ኦሮሚያ ሻምፒዮን ይችላል ባሌ ይችላል ይችላል ባሌ ይችላል ይችላል ባሌ ይችላል ይችላል በጭካኔ የሆኑ ችሎ ይህንን ችግር ተቋቁሞ ለውጤት ያበቃ ሰው በመሆኑ እባካችሁ ብንያም የዚህ ስፖርት ሀገር እንኳን ለዚህ ያበቃ የሴቶች ሻምፒዮን በሁለቱም በኩል ከፍተኛ አስተዋጽኦ አድርጓል። በድጋሚ ሁላችሁ ቆጣሪ በወንድ ካታ አጠቃላይ አሸናፊ አሁን ሻምፒዮን አሁንም ጠቅልሎ ለመውሰድ የፈራሁት ይህን ነበር። በወንድ ኮሚቴ አጠቃላይ አሸናፊ
እንዴት አልፈለግከውም?